ፈሳሽ ተወስዶ ቼክ መደረግ አለበት፣ በማጅራቱ በኩል ያለው ቼክ መደረግ አለበት እየተባለ ብዙ ነገር ሲባል እኔ ግን አልጋ ላይ ሆኜ ጣቴ እንዲንቀሳቀስ ጥረት እያደረኩ ነበር። የግሬ ጣት እንዲህ እያደረኩኝ ይችን ትከሻዬ እንደዚህ ለማድረግ ጥረት አደረግ ነበረ እና አሁን ላይ ሆኜ ሳስበው በስፖርትና በፊዚዮቴራፒ ወይም ስፖርታዊ በሚመስል እንቅስቃሴ ትሬኒንግ አድርጎ ይለቀኛል አይደለም የያዘኝ ነገር። ከዛ በጸበል አይደለም የዳንኩት በፊዚዮቴራፒ በሕክምና ነው። ጉዳዩ የነርቭ ነው እንዲህም አለ ብዬ መንፈሱ ተደብቆ ሊቀር እዛው ባለበት ተደብቆ ተቀምጦ እኔ ዳንኩ ብዬ ተነስቼ ወደ ላይቭ ስመጣ ከዛ በኋላ ላይቭ ላይ ይዘባርቅ እንግዲህ ምክንያቱም የዳንኩት በምድራዊ በሆነ ሀሳብ ነው እና እንደዚህ ሊያደርግ አስቦ እንደነበረ ዝም ብሎ በውስጥ ይመላለስብኛል። አይ ስፖርት እየሰራሁኝ ሰውነቴን ባፍታታውም ከዚህ አልጋ ላይ ከተነሳው በኋላ ግን በስግደት ይይዘዋለሁ ብዬ ማሰብ ስጀምር ያው ሰኔ ጎልጎታ በቃሌ ስለምችለው ተኝቼ አፌን ባይነቃነቅም ባላወራም በውስጤ ግን ሰኔ ጎልጎታን እየጸለይኩኝ ጨረስኩኝና ይሄን ነበር የሚያሳስበኝ በውስጤ። ከተነሳው በኋላ በስግደት አጣድፈዋለሁ፣ ይይዘዋለሁ። የማይያ ሰይጣን የለም፣ የማይጎበኝም ሰይጣን የለም። ይጎበኛል ግን ይያዛል እያልኩኝ እግዚአብሔርን እያመሰገንኩት። ለምንድን ነው ያመሰገንኩት መሰላችሁ? ካሉት የነርቭ በሽተኞች መካከል ትንሽ ቀኝ እግሬ እንዲች የምትንቀሳቀስልኝ እኔ ብቻ ነኝ። እንደገና ደግሞ ከሰውነቴ ትንሽ እንደዚህ ዞር ብዬ ካልጋው ላይ ቀስቀስ ማለት ችያለሁ። ሌላው ደግሞ ቢያንስ እንኳን ሀሳቤን በጽሁፍ እገልጻለሁ። ወረቀት አምጡልኝ ብዬ በምልክት እንዲህ ብዬ በወረቀት ላይ ወረቀቱን የጻፍኩትን አይታችሁታል በቪዲዮ ላይ። ለምንድን ነው እዚህ የመጣሁት? ማን ያመጣኝ? ምን ሆኜ ነው ብዬ ጽፌ ጠየቋት ነርሷል። ይሄ አግዘን ሆስፒታል ይባላል። ያመጡ ወንድሞችህ ናቸው። የመጣኸው ትናንትና ማታ ነው ተብሎ ተነግሮኝ ገና እንዴት እንደመጣሁ ሳላቅ የዚህን ያክል አጋንንት መሰወር ከቻለ የዚህን ያክል ራሴን ስቼ ከወደኩኝ አንደኛ ትጋት ያስፈልጋል ማለት ነው። ሁለተኛ ነገር ደግሞ ሊያዝ ነገር እንደዚህ ማድረጉ ራሱ ያስቃል አልኩኝ። ገና እኮ ሳልፈታ እንደሚይዘው እርግጠኛ ነበርኩኝ፣ ወይም ደግሞ እንደሚያዝ እርግጠኛ ነበርኩኝ። ግን እንዴት ወደዛ ሄድክ? ለምን ሆስፒታል ገባህ? የሚል ጥያቄ በብዛት ነበረ። ሰላምዬና እኔ እርዳታ ስናግዝና ስንረዳ ከነበርንበት ሆስፒታል ባልነው አዳራሽ ሙሉ ቀን ስናገለግል ቆይተን ጦመ ጊዜ የሚባል ወንድማችን እና እኔ ሰላም ሆነን ማታ 2:30 ላይ 3 ላይ ነው ቢሮ መጣን። ለምንድነው ቢሮ የመጣ ነው? ወደ መኖሪያ ቤት ልሄድ ስል መብራት ጠፍቷል ተባለ። መብራት ጠፍቷል ያለችኝ ባለቤቴ። ከዛ አይ በቃ መብራት ከጠፋ እነዚህን ማይኮች ቻርጅ አድርጋለሁ፣ ፓወር ባንክ ስልኮቼም በሙሉ ዜሮ ስለገቡ ቢሮ ይሻለኛል ብዬ ወደ ቢሮ የመጣሁት ለዛ ነው ማለት ነው። አሁን ሳስበው ምናልባት ማታም አገኘኝ ጠዋትም አገኘኝ፣ ያው ዞሮ ዞሮ መንፈሱ እኔን ሲያገኘኝ ሊመታኝ እንዳሰበ ነው የተረዳሁትና ወደ ቢሮ መጣን። ለይቶ ሰላምዬን አልነካትም፣ እኔን ነው እንግዲህ የጣለኝ። ያ ማለት ጉዳዩ እኔ ነኝ፣ ታርጌት ጉዳዩ እኔ ነኝ። እዛው ሆስፒታል ተኝቼ ምን ያሳየኛል? እንትን ታውቃላችሁ፣ እንደዚህ ክብ ተደርጎ የሆነች እስክሪብቶ የምትመስል ነገር እየወረወሩ መሀል ላይ የሚሰኩባት ታርጌት እኔ ኢላማ የሚለማመዱባት እንደሱ አይነት ነገር በአይነ ህሊና ያሳየኛል። እና ምንድን ነው ይሄ ነገር ለምንድን ነው የማየው ብዬ አስብ ነበርና መንፈሱን መምህር ግርማ ከያዙልኝ በኋላ ግን ታርጌታችን አንተ ነህ ማለቴ ነው እያለ ውስጥ በኩል ያወራኛል። አንደኛው በተለይ ሲያምጽ የነበረው መንፈስ ለዚህ በነገራችን ቶሎ ላይቭ ያልገባሁላችሁ መናፍስቶቹ ተይዘው ጸባይ ገዝተው ስርዓት ይዘው ሲጠየቁ ሲጠሩ አቤት ሲጠየቁ ለምንድነው እንደዚህ ያልኩ ሲባሉ በስርዓቱ እንዲመልሱ ቀጥቅጬ ገርቼ እስከምጨርስ ድረስ ነው የቆየሁባችሁና የግድ እንደዛ ካልሆነ በመሃል ገብቶ ይዘባረቅ ይችላል። በመሃል ገብቶ ጥሩ ያልሆነ ነገር ሊያደርግ ይችላል። ከማን አንጻር? ከደብተራዎቹ ጸባይ አንጻር። 4 ደብተራዎች ናቸው። ከ4ቱ ደብተራው ደግሞ አንደኛው በጣም ፊጋ በሬ ነገር ነው፣ ግንፍል ነገር ነው እና እኔ በቀዋለሁ ለዚህ ወመኔ የግርማ ልጅ እያለ ነው የሚደነፋው እኔ ላይ ሆኖ መንፈሱ። ያ ማለት ደብተራው ልክ እንደዛ ነው የሚለው ከ4 ውስጥ እና ይሄን አይነት ደግሞ ቲቪተኛ የሆነ መንፈስ ይዤ ወደ ሚዲያ መምጣት አልፈልግም። አሁን ይኸው ሰጥ አድርጌው እስካሁን ድረስ ወደ አፌ
ካፌም አልመጡም፣ ከታሰሩበት ቦታም አልወረዱም። አንድ ቦታ ነው ያሉት። ለምን? ይሄንን ማዘዝ እንድንችል አስተምረውናል። እንዲህ አድርገን መቅጣት እንድንችል። መቁጠሪያ አለ፣ ጸሎት አለ፣ እምነት እንቀባለን፣ ስግደት አለ። እነዚህ ነገሮች መናፍስትን ማሰር መቻል አለ።